በአሁኑ ሰዓት በሚሊዮን የምንቆጠር ሰዎች በታላቁ የአብይ ጾምና በረመዳን ወር ውስጥ እንገኛለን። ብዙ ጊዜ ሰዎች ጾም ላይ ስለሆንኩ ተዳክሜያለሁ ወይም ደግሞ ጾም ስለሆነ ቆዳዬ ደርቋል ሲሉ እንሰማለን። ግን እውነታው ተቃራኒ ነው። ጾም ለውበትና ለጤና ትልቅ ስጦታ ነው። ጤና ይስጥልኝ ውድ የቤቲ ዊዝ ሚጣ ቤተሰቦች፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በዚህ ቪዲዮ ቆይታችን እምነታችንን ሳንለቅ እንዴት ሰውነታችንን ቀልጣፋ ማድረግ እንደምንችል፣ ቆዳችንንም እንደ መስታወት እንዲያበራ ምን ማድረግ እንዳለብንና ክብደታችንን እንዴት በአግባቡ መቀነስ እንደምንችል በዝርዝር እናያለን። ይሄ ቪዲዮ ለሁላችሁም ነው። ክርስቲያንም ሆናችሁ ሙስሊም፣ የጋራ ግባችን ራስን መግዛትና ራስን ማሳመር ነው። በመጀመሪያ ስለ አብይ ጾም እናውራ። የአብይ ጾም ማለት ለ40 እና 50 ቀናት ከእንስሳት ተዋጽኦ ማለትም ስጋ፣ ቅቤ፣ እንቁላልና ወተት የምንርቅበት ጊዜ ነው። በሳይንሱ ዓለምም ይህንን ሆል ፉድ ፕላንት ቤዝድ ዳይት ይባላል። በዚህ የጾም ወቅት ላይም ከምንሰራቸው ስህተቶች መካከል አንደኛው የምግብ ምርጫ ስህተት ነው። ብዙዎቻችን ስጋ ስናቆም ዳቦ፣ ፓስታ እንዲሁም ድንች ላይ እንረባረባለን። ይሄ ግን ለክብደት መጨመርና ለፊት ላይ ብጉር መውጣት ምክንያት ይሆናል። ታዲያ በዳቦ ፋንታ ምስርና ባቄላን ማብዛት ተመራጭ ነው። ምስር ውስጥ ያለው ዚንክ ለቆዳ ጥራት በጣም አስፈላጊ ነው። ሁለተኛው ዘይትን አብዝቶ መጠቀም። በዚህ የጾም ሰዓት ላይ ከምንፈጽማቸው ስህተቶች መካከል ሁለተኛው ዘይትን አብዝቶ መጠቀም ነው። ታዲያ ለዚህ መፍትሄውም በሳምንት ውስጥ ዘይት የማንበላባቸውን ቀናቶች መወሰን። ዘይትን በምንቀንስበት ሰዓት ላይ ለሰውነታችን እረፍት እንሰጠዋለን። ዘይት በሌለበት ቀንም በሎሚና በሽንኩርት ያጌጠ ሰላጣ መመገብ ሰውነታችሁን በውስጡ የቆየውን ስብ ወይም ደግሞ ፋት እንዲያቀልጥ ይረዳዋል። ይህን ስታደርጉም ቆዳችሁ መተንፈስ ይጀምራል። አሁን ደግሞ ወደ ረመዳን እንለፍ። ረመዳን የሰዓት አጠቃቀም ጥበብ ነው። በቀን ውስጥም ምንም ምግብና ውሃ አለመውሰድ አውቶፋጊ ወደሚባለው ሂደት እንዲገባ ያደርገዋል። ይህ ማለት ሰውነታችን የተበላሹ ሴሎችን እየበላ ራሱን የሚያድስበት ሂደት ነው። ታዲያ በዚህ የጾም ሰዓት ላይም ማድረግ ከሚገቡን ጥንቃቄዎች መካከል አንደኛው የስሁር ጥንቃቄ ነው። ስሁር ላይ ስኳር የበዛባቸው ምግቦች ከበላችሁ ቀኑ ሙሉ የረሃብ ስሜት ይበዛባቸዋል። በዛ ፋንታ ግን አጃ ወይም ደግሞ ኦትስ፣ ሙዝና ለውዝ ተጠቀሙ። እነዚህ ቀስ ብለው የሚፈጩ የምግብ አይነቶች ስለሆኑ ለብዙ ሰዓታት ጥጋብ እንዲሰማችሁ ያደርጋቸዋል። ሁለተኛው ደግሞ የኢፍጣር ሚስጥር ነው። ፀሐይ ስትጠልቅ ሆዳችን በጣም ክፍት ነው። በዚህ ሰዓት የተጠበሱ ምግቦችን እንደ ሳምቡሳ፣ ብስኩት ያሉ ወዲያውኑ መመገብ ለክብደት መጨመር ዋነኛ ምክንያቶች ናቸው። መጀመሪያ ውሃና ቴምር፣ ከዚያም ሰላጣና ፕሮቲን መውሰድ ተመራጭ ነው። ይህንን ቅደም ተከተል ካከበራችሁ በ30 ቀን ውስጥ አስገራሚ ለውጥ ታዩበታላችሁ። ሌላኛው በጾም ወቅት ላይ በፍጹም መዘንጋት የሌለብን 3 ነገሮች አሉ። እነሱም ውሃ፣ እንቅልፍና እንቅስቃሴ። ታዲያ ጾም ላይ ስንሆን ውሃ አጠቃቀማችን ለውበታችን ወሳኝ ነው። ሃይድሬሽንን በምናይበት ጊዜ በአብይ ጾም ውስጥ በቀን ቢያንስ 3 ሊትር ውሃ መጠጣት ግዴታ ነው። በረመዳን ደግሞ ከኢፍጣር እስከ ስሁር ባለው ጊዜ ውሃን በየሰዓቱ መከፋፈል አለባችሁ። ውሃ ካልጠጣችሁ ቆዳችሁ ይሸበሸባል። በተጨማሪም አይናችን ስር ይጠቁራል። ወደ እንቅስቃሴ ስንመጣ ደግሞ ጾም ላይ ሆነን በረሃብ ስፖርት መስራት አይመከርም። ይልቁንም ከኢፍጣር በፊት ወይም ደግሞ ከምሳ በኋላ ለ20 ደቂቃ በእግር መጓዝ በቂ ነው። ይህም እንቅስቃሴ ስብን ለማቃጠል በጣም ውጤታማ ነው። የመጨረሻና እጅጉን ወሳኝ የሆነው ደግሞ እንቅልፍ ነው። እንቅልፍ ሲያንስ ሰውነታችን ኮርቲሶል የተባለውን የጭንቀት ሆርሞን ያመነጫል። ይህ ሆርሞን ደግሞ ሆዳችን አካባቢ ስብ እንዲከማች ያደርገዋል። ስለዚህም በቂ ረፍት መውሰድ የውበት አካል ነው። ውድ ቤተሰቦቼ፣ ታዲያ ይሄንን የ30 ቀን ለውጥ የምታመጡት ዛሬ በወሰናችሁት ውሳኔ ነው። ታዲያ ለዚህ ለውጥ የሚያግዟችሁን 3 ጠቃሚ ነገሮች ላካፍላችሁ። የመጀመሪያው ፕሮቲንን አትዘንጉ። ፕሮቲንን አብዝታችሁ በመጠቀም ሰውነታችሁ ላይ አስገራሚ ለውጥ ታገኛላችሁ። ታዲያ ከነዚህ ፕሮቲን መካከሎችም የሚጠቀሱት ምስር፣ ኑግና ሽምብራ ናቸው። ሁለተኛው አትክልቶችን አብዝታችሁ ተጠቀሙ። ከአትክልቶች መሃልም ለምሳሌነት ጥቅል ጎመን፣ ሰላጣ፣ ቃሪያን መጠቀም ትችላላችሁ። ሶስተኛውና አብዛኞቻችን እራሳችንን መገደብ ያለብን ከስኳርና ከዘይት ነው። ይህም ለቆዳችንና ለክብደታችን
ቁልፍ ሚስጥር ነው። ታዲያ በዚህ ቪዲዮ ውስጥ የጠቀስኳቸውን ነጥቦች ተግባራዊ ካደረጋችሁ ከጾሙ በኋላ የምትመጡት አዲስ ሰው ሆናችሁ ነው። ቆዳችሁ የጠራ፣ ሰውነታችሁ የቀለለና መንፈሳችሁ የታደሰ ይሆናል። ይህንን ቪዲዮ ስለተከታተላችሁኝ በጣም አመሰግናለሁ። ለምትወዱት ሰውም ሼር ማድረግ እንዳረሱ። እንዲሁም በኮሜንት ላይ እናንተ የትኛውን ጾም እየጾማችሁ እንደሆነና ምን አይነት ለውጥ ማየት እንደምትፈልጉ አስቀምጡልኝ። የሁላችሁንም ኮሜንት አነባለሁ። በሚቀጥለው ቪዲዮም እስከምንገናኝ በውበትና በጤና ቆዩልኝ። መልካም ጊዜ